በቀዳና ቀደር ዙሪያ በጣም የሚገርሙ ፖይንቶች አሉ። በጣም የሚገርሙ ፖይንቶች አሉ። እነሱን ደግሞ ሌላ ጊዜ እንማማራለን። እስልምና ስለ ቀዳና ስለ ቀደር የሚያስተምረው አስተምሮ ወላሂ ታብዳላችሁ ነው ብላችሁ በቃ እስልምና ትክክለኛ ነው ብዬ እኔ ሁሌ በቃ ግርም የሚለኝ ይሄን ሰው አይቶ አይሰልምም የምለው እኔ ነው ብላችሁ ስለ ቀዳና ስለ በቃ የቀደር ዲስቲኔሽን የሚባለው ኮንሴፕት ፕሪዲስቲኔሽን ዲተርሚኒዝም ኮንሴፕቱን ሲነሳ በቃ ይገርማቸው። እንዴት መሰራቸው አስተምሮቱ? እሱም ፖይንት ላንሳና ወደ እንትን ይገባል። እንትኖች ጀብርዮች የሚባሉ አሉ። ጀብርዮች ምን ይላሉ? በቃ የምንሰራው ተገደን ነው። አሁን እያወራን ያለ ነው ተገደን ነው ይላል። ሪሊ እኔ መውጣት አልችልም በቃ አልችልም ይሏል እነሱ። አረ እችላለሁ ተው ነው የሚለው እነሱ ጀብርዮች ይባላል። ቀደርዮች ደግሞ ምን ይላሉ መሰላችሁ? ምንም በቃ ሰበራ አላህ ምንም አይመለከተውም አንተ ነህ እንደዚህ የምታደርገው ይላል። አይ እኛ ደግሞ መሀከለኞቹን መጣና ላላ እንደዛ አይደለም እንላለን። በአላህ እውቀት ውስጥ ስራችን በሙሉ ምንድን ነው የተቀደረ ነው በአላህ እውቀት ውስጥ። ለምሳሌ በዚህ ዙሪያ አንድ ምርጥ ምሳሌ ነበረችኝ እስካሁን ግን አንስቼው አላውቅም። ምክንያቱም ሌላ ነገር ይመስላል ምሳሌውን ካነሳሁት፣ ግን ላንሳላችሁ ለዛሬ ይሄን ምሳሌ ማለት ነው። እሺ አንድ ከታች እስቲ ማን አለ? ነቢል ይቅርበት አጣለዋለሁ ከማይሆን ሰው ጋር። እስቲ አንድ ወንድ ስም ሳይ ምሳሌ ይሰጥበታለሁ በዛ ወንድ። እሺ ሀበሻ የፈጠነ እንትን አላረግም ጊፍት ሲሰጥ ተያዘ። ሀበሻን ሁለት ሚስት አዘጋጀንለት። በደንብ አዳምጡኝ ይሄን ምሳሌ። ሁለት ሚስት አዘጋጀንለት። ሁለት ሚስት ምረጣሉ። ሁለት ሚስት ሊመርጥ ነው። እሺ ሚስት የሚመርጠው በማን ፍላጎት ነው? እስቲ ኮሜንቶች ጻፉልኝ። ሚስት የሚመርጠው በማን ፍላጎት ነው? ነቢል ገባ አይደለ? ለምን በአንተ እንዳላደረኩት። እሺ ሚስት የሚመርጠው በማን ፍላጎት ነው? ለኔ ላለጃራ አላህ ፈራ በአራት ነው የምሰጠው ለአንተ። እሺ እኔ ልመልስላችሁ። ሚስት የሚመርጠው በራሱ ፍላጎት ነው አይደለ? በቃ አለኝ አለ ችግር የለውም እንትን ነው። ሚስት የሚመርጠው በራሱ ፍላጎት ነው። እኛ ሙስሊሞች ምንድነው የምናስበው? እርሱ የሚመርጠው ሚስት በራሱ ፍላጎት ነው። ነገር ግን አላህ ከጻፈው ውጪ እንደማይመርጥ ማወቅ መቻል አለበት። አላህ አስገድዶት ነው አይደለም፣ ግን ያውቀዋል አላህ Subhanahu Wa Ta'ala። በቃ ጥርት ያለ እንትን ነው። መንገድ ላይ አንድ ሰው ፖይንቱን ያዙኝ። ሁለት ሚስቶች አሉ፣ ምረጥ ከነዚህ ሁለቱ ተባለ። ማንም ሰው ተገድጄ ነው መርጦ ሊል አይችልም። በቃ የተመቸችውን ነው የሚመርጠው፣ ግን የመረጣትን አላህ ጽፎታል። አላህ ከጻፈው ውጪ ሊመርጥ አይችልም ማለት ነው። ለምሳሌ አሁን እንጀራ መኪና ይነዳል። ብዙ ጊዜ መኪና ሲነዳ 3 መስመሮች አሉ። በተመቸው መስመር መሄድ ይችላል። አሁን በጣም ኢዚ የሆነ ምሳሌ፣ በተመቸው መስመር በዚህ መስመር መሄድ ይችላል፣ በመሃለኛው መስመር መሄድ ይችላል፣ በግራው መስመር መሄድ ይችላል። እንደፈለገው ነው መሄድ ይችላል። ያስገድደዋል? ማንም አያስገድደውም። በማን እንትን ነው የሚመርጠው? በራሱ ፍላጎት። ግን የሚመርጠውን አላህ ከጻፈው ውጪ እንደማይመርጥ ማወቅ መቻል አለበት። አስገድዶት ነው? አሁንም አይደለም። እና ይሄን የቀድር ኮንሴፕት እስልምና በቃ ፖይንት አድርጎ አስቀምጦታል። የሆኑ ግሩፖች ደግሞ ይመጡ ነው። አሁን ሞራቦት ፍልስፍና ውስጥ ይገባልና በጣም አስቂኝ ነው። አንድ ሰው መጣና፣ አሁን ደግሞ ስለ ስራ ነው የምናወራው። አንድ ሰው መጣና ለምሳሌ በጥይት ተገደለ። ከዛ ምን ይላሉ? አረረረረ ይሄ ግለሰብ የሞተው ጊዜው ቀኑ ስለደረሰ ነው እንጂ እኔ ሽጉጥ ስለተኮስኩበት አይደለም ይላል። እና ለምንድን ነው ቀኑ ደረሰ? የቀኑ መድረስ ደግሞ ከኔ ሽጉጥ ከጥይቱ ጭንቅላቱ ጋር መግባት ጋር ተገናኘና ሞተ ብለው ያስተምራሉ። በዛው እንደዚህ አይነት አስተምሯል። ከዛ እንደዚህ አይነት አስተምሮ አመጣችሁ። ኮንሴፕቱ ገብቷችኋል? ለምሳሌ ሶፊስቲኬት ሊሆን ይችላል። ከመጀመሪያው ሐሳብ ጋር እንዳቀላቅሉብኝ፣ መጀመሪያው በደንብ ከገባችሁ ይሄን ሐሳብ እንዳቀላቅሉብኝ፣ ካስፈለገ ይሄን ልንተው እንችላለን። ምን ብለው ያስተምራሉ? አንድ ሰው ለምሳሌ አንድን ሰው አንቺ ሽጉጥ ተኩሰሽ ገደልሽው እንበል። ፍርድ ቤት ትቆሚና ለምን ገደልሽው ስትባይ አረረረን ያልገደልኩት ቀኑ ደርሶ ነበረ። ከዛ የቀኑ መድረስ የኔ ሽጉጥ መተኮስ ጋር ገጠመ፣ ሰውየው ሞተ። እኔ ምን ላድርግ? ባልተኩስም ይሞት ነበር ይላሉ።
ኮንሴፕቱ ገብቷል። ባልተኩስም እኔ ሽጉጡን ይሞት ነበር። ስለዚህ የኔ ሽጉጥ መተኮስና የእሱ መሞት ገጠመ እንጂ እኔ ባልተኩስበት በሌላም ነገር ይሞት ነበር አለ። ይሄ ነገር ስታስቡት ሎጂካል ነው አይደል? ሎጂካል ይመስላል እኮ የተወሰነ ደረጃ ሎጂካል ይመስላል። ሶ እኛ ይህንን ኡስታዛችን ሲያስቀሩ ምን አሉ መሰላቸው? እንደዚህ ብለው የሚያስተምሩ አሉ። ሌላ ጊዜ እነግራቸዋለሁ። እንደዚህ ብዙ አንጃዎች ላይ ብዙ ትኩረት ማድረግ የለባቸው። ግን ትክክለኛ አስተምሮ ምን መሰላቸው? አሃ እንደዛ ከሆነ አሉ ይህን ግለሰብ ጠጋ በል ትሉታላችሁ። መጀመሪያ ቀስ ብላችሁ ማለት ነው። ይሄ የኛ የዑለማዎች የማስተማር ስልት ነው። ከዛ ጠጋ በል ብላችሁ የሚገርም ቦክስ መስጠት ነው። የሚገርም ቦክስ ሰጡታላችሁ። ይላል ለምን መታኝ ሲል ኧረ እኔ አልመታውም። እኔ ባልመታ ኖሮ መመታትህ ስለማይቀር የኔ መምታትና ያንተ መቀደር ስለገጠመ እንጂ እኔ ስለፈለኩኝ አይደለም ይላል። ገብታችኋል ኮንሴፕቱ? በቃ ደብል ስታንዳርድ ነው። ስለዚህ ሎጂካል ነው ሪዝንህ ሎጂካል ነው። አንተ ነስተህ በቃ ይሄ የሚገርም ኮንተንት ነው። መስረቅ ከፈለኩኝ ይሆናል አሰርቅና ሲያዝ ኧረ እኔ ምንም ማጠፋሁት ነገር የለም አምላክ የቀደረብኝ ነገርና የኔ እንትን ጊዜው እንትን ስላለ እንጂ ይሄ ነገር እንደዚህ መጥፋቱ አይቀርም። ሶ ያንን እንደዛ የሚያስተምሩ አሉ። ያ ስህተት ነው። እኛ የምናስተምረው ነገር ምንድነው? የሰው ልጆች በሙሉ ሙሰየርም ናቸው ሙኸየርም ናቸው። ሙሰየር ማለት ነው በአላህ እውቀት ስንሄድ አላህ እያንዳንዱ የምንሰራውን ነገር ለምሳሌ እዚህ እንደምገባ አላህ ያውቀዋል። ማንም አላስገደደኝም። መሳደብ እችላለሁ። 377 መሳደብ በጣም ደስ የሚል ነገር ነው። መሳደብ እችላለሁ። ማንም አላስገደደኝም። ስሜቴ እንደውም በቃ ብትሳደብ እኮ በቃ ደስ ነው የሚለው፣ ግን ማንም አላስገደደኝም እንዳልሳደብ። አዎ ግልጽ፣ ይሄ ሎጂካል ነው። መሳደብ ጥሩ ነው፣ ደስ ይላል ይባላል። ነው ሎጂካል ነው ባይዘው በጣም። ከዛ ግን ማንም ያስገደደኝ የለም። አላህ ተሳደብ ብሎኛል አላለኝም። አትሳደብ ብሎኛል አላለኝም። በትዕዛዝ ደረጃ ግን ምን አመጣ? አይ መሳደብ ጥሩ አይደለም ብሎ ነግሮኛል። ሶ እሱን ከታዘዝኩኝ አልሳደብም። አስገድዶኝ ነው አላስገደደኝም። እና እንደዛ የሚባል ፖይንት አለ። ልሳደብ ማለት እሳደባለሁ ማለት አይደለም። ብሳደብ ማለት እሳደባለሁ ማለት አይደለም። እና ከዛ አንጻርና ከዛ ልክ ማየት መቻል አለብን። አንድ አራቡኪ ልክ አይደለም፣ አረ ልክ ነው። በደንብ እንትን በሉ፣ ለማንበብ ሞክሩ። መሳደብ በጣም ደስ የሚል ነገር ነው። ለነፍስያ እኮ ነው የምላችሁ። በጣም ደስ የሚል ነገር ነው እንዴ! እያንዳንዱ ሐራም ነገር እኮ ደስ የሚል ነገር ነው ለነፍስያ። ሶ ያንን እኮ ያዝ አድርጋችሁ ተቆጣጥራችሁ ነው የምታልፉት። ለምሳሌ መስረቅ ደስ የሚል ነገር ነው አይደለም? እስቲ አይደለም በሉ። መስረቅ አረ ደስ የሚል ነገር ነው። ተው እናንተ ነቃ በሉ። መስረቅ በጣም ደስ የሚል ነገር ነው። ቆይ አዳምጡኝ፣ ሐሳቡን ተረዱ። ለምሳሌ እኔ ሰርቄ 100,000 ብር ቢኖረኝ ደስ የሚል ነገር ነው አይደለም? በጣም ደስ የሚል ነገር ነው። ለምንድን ነው ደስ የማይለው? አንድ ሰው አስገቢልኝማ ባንክን ይላል እንጀራ። አንድ ሰው አስገቢልኝማ። አሁን ሐሳቡን ምን እንደሆነ እንደደም እንትን አረ ሙድ አለ ይላል አንከታቻን። እሺ ማስገባት እችላለሁ። ለክ ቆይ ደህና ሰው ልምረጥ። እሺ ገስት ላኩ። አንድ ሰው ፈቃደኛ ሰው ለፕራክቲስ ለማድረግ ፈቃደኛ የሆነ ሰው ገስት ይላክ። እሺ ሙባረክ ልኳል። ሙባረክ እናስገባው። አሁን በደንብ ተመልከቱ። እኔ አሁን ከመጽሐፍ ማስረጃ ጭምር ነው ማሳያችሁ። ነቢልን ሙባረክ ይሻለኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም። እንዴት ነህ? ሰላም ነህ? አልሐምዱሊላህ። የጠየቁትን ጥያቄ ሰምተህ ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። የጠየቁትን ጥያቄ ሰምተኸኛል? ሀቢቢ አልሰማሁም። ሀቢቢ የሰማ አንድ ሰው የሰማ አንድ ቁጥር ይጻፍና ላስገባው። ኔትወርክ እያስቸገረኝ ነው። እንትን ምናልባት ብታስገቢ እንትን እየታየኝ አይደለም። ሙከሚል ገባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ሐሳቡን በቃ ላስረዳው ራሴ። እሺ እንዴት ነው? ሰላም ነው? አልሐምዱሊላህ። ሐሳቡን ላስረዳው። እሺ ራሴ አሁን መስረቅ እናንተ እኛ አልሐምዱሊላህ የደና ቤተሰብ ሰዎች ስለሆነ የደና ሀገር ሰዎች ስለሆነ መስረቅ የሚባለው ነገር
ጥሩ አይደለም ብለኝ የተነሳ ነው። ግን ሎጂካሊ አይደለም። ከየት አመጣችሁት? አሁን ምን የሚባል ኮንሴፕት አለ መሰላችሁ? ይሄ ምንድነው ኢድና ኢጎ የሚባል ኮንሴፕት አለ እኛ አእምሯችን ላይ ያለ ነገር። በቃ እንዴ ሀብታም መሆን ከፈለክ በቃ ትሰርቃለህ ምን ችግር አለ ይላል አእምሮ። ግን ያንን እንትን የምንለው ነገር ምንድነው? ሮንግና ይሄ ራይት አይደለም፣ ይሄ ስህተት ነው የምንለው ተወደደም ተጠላም የአላህ ትእዛዝና ትእዛዝ ካለ ብቻ ነው። ለምሳሌ አምላክ ስረቁ ቢል ኖሮ መስረቅ ስህተት የሚሆን ይመስላችሁ ነበር? አምላክ ስረቁ ቢል ኖሮ መስረቅ ስህተት የሚሆን ይመስላችሁ ነበር? እንደዚህ አይነት ትእዛዝ አምላክ አያዘ ቢል ኖሮ ግን ስህተት ነው። ከህግ አንፃር በቃ ሊሆን አይችልም። አምላክ እኛ መስፈርት ስላስቀመጠልን ይሄ ነገር ስህተት ነው ካለን በቃ ስህተት ነው። ሶ ከዛ አንፃር ስንነሳ ካልተመለከትነው በስተቀር ለኛ ከሚያበረክትልን ነገር አንፃር በሚገርም ሁኔታ ትክክል ነው። ይሄንን በደንብ እንትን ለማለት ሞክሩ። የሰው ልጅ መስረቅ ምናምን እንደዚህ የሚባሉ ነገራቶች ለኛ ደስ ማይሉን እንደ ኮሚኒቲ ስናድግ ወሊላሂ አልሐምድ እንደ እስልምና ሲቀጥል ደግሞ እንደ ሀገር ደግሞ በሆነ ደረጃ ሃይማኖታዊ የሆኑ ነገራቶችን አዳብረን ስላደግን እንጂ ሳይኮሎጂ ሂድ ወደዛ ነው የሚላቸው። እንደዚህ የሚባል ነገር እነሱ ያውቁ። ለምሳሌ አሁን ይሄ አሜሪካ ሀገር ምናምን ለምሳሌ አሜሪካ ሀገር እንትኖች አልማንያ ምንመራቸው አሉ ሙልሂዶች አላህ የለም ብለው የሚያምኑ ሰዎች። እሺ በእነሱ ምሳሌ ልስጥ። አምላክ የለም ብለው የሚያምኑ ሰዎች አንድን ሰው ተወደደም ተጠላም ከአንድ ቁንጫ ጋር ከአንድ ቁንጫ ለይተው አያዩት። ስረቅ መብትህ ነው፣ በህይወትህ አይደለም የምታድነው፣ ስረቅ ይለዋል። ወላሂ ይሄ በሀገራችን በትምህርት ደረጃ የሚሰጥ ነው። ባይዘው በደንብ አዳምጡ። በሀገራችን በትምህርት ደረጃ ተማሪዎች በዩኒቨርሲቲ ደረጃ በተለያየ መንገድ የሚሰጠው ትምህርት ይሄ ነው አሁን ያለው። እንደ ሀገር ነው የምንወርቀው። አሁን እንደዚህ አይነት ትምህርት ነው የሚሰጠው። በቃ ከሰረክ ለአንተ ጥሩ ነው፣ ህይወትህን መቀየር የምትፈልገው ሰረቅ፣ ምን ችግር አለ? አይ እርሱ ይጎዳል ስትባል ምን ማለት ነው? እርሱ ይጎዳል፣ ስለ እርሱ ምን አገባ ይላል። እርሱ የራሱ መንገድ አለው፣ አንተም የራስህን መንገድ ተከተል። እርሱም ይሰርቃል፣ በቃ ሀሳቡ ነው። እሱም የራሱን ይሰርቃል፣ አንተም የራስህ ሰርቃለህ። እንደዛ እያልክ ህይወት ይቀጥላል የሚል ሀሳብ አለ። ይሄ ሎ የሚባለው ነገር የጀረሚ ቤትና የሚባል ግለሰብ ነው መጀመሪያ ይሄንን ሀሳብ ያመጣው። በቃ እንትን ይሄ ህግ የሚባል ነገር ወይ ደግሞ ህገ ልቦና ምናምን የሚባል ነገር በቃ ለራስህ ከተመቸ አንተ ከተመቸህ በቃ ትክክል ነው፣ ኮንሲኩዌንሱ አይመለከትም። ከዛ ምን አሉ መሰላችሁ? አሁን ይህንን ደግሞ ልጨምርላችሁ። አንድ ሰው ለምሳሌ አሜሪካኖች ምናምን አሜሪካ ሳይሆን በቃ ኦልሞስት የውጭ ሀገር ሰዎች አስተውላችሁ ከሆነ እየመጡ ሲረዱ አታስተውሉም? ወደ አፍሪካ ሀገር ምናምን መጥተው ይረዳሉ። ኤቲስቶች ምናምን ናቸው። እና እኔ በጣም ረጅም ጊዜ አይምሮዬ ጥያቄ እንትን ይፈጠርብኝ ነበር። ኤቲስቶች ለምንድን ነው የሚረዱት? አምላክ ምንም አያገኙም ወይስ ምንድን ነው? ከዛ መልስ የሰጠው እኛ የምንረዳው አለ። ይህን ደግሞ እንትን ተመልከቱት። ሀገር ማለት ከዓለም ጋር አብረን መሄድ ስላለብን እነዚህን ቶፒኮች ማወቅ ያስፈልጋል። እኛ የምንረዳው ለምሳሌ እኔ አዲስን ልረዳት ከፈለግኩኝ ለአዲስ ብዬ አይደለም፣ ምንም አያገባኝም ስለሱ። ግን ስረዳ ደስ ስለሚለኝ ለራሴ ጥቅም ስል እረዳለሁ ይላል። በቃ የሚረዳው ሰውንም መጉዳትም መርዳትም ከራሱ ጥቅም ጋር በቃ ዲዛይር ጋር በቃ ምርጥ ደስታ ካመጣለት ይረዳል፣ ደስታ ካላመጣለት አይረዳም። ይሄ በጣም አደገኛ አስተምህሮ ነው። አደገኛ አስተምህሮ ነው። የካፒታሊዝሞች አስተሳሰብ አጠቃላይ ይሄ ነው። አንተ የፈለግከውን ታካብታለህ። ዓለም ሁሉ ድሃ ይሁን፣ አንተ ብቻ ሀብታም ሁን፣ በቃ ትክክል ነው። ሁለተኛ ደግሞ ግሩፖች አሉ። ሁለተኛ ግሩፖች ደግሞ ጉድ ነው የምነግራችሁ። አሁን አዳምጡ። ሁለተኛ ግሩፖች እነሱ ደግሞ እንደ ግሩፕ ነው የሚያስቡት። የመጀመሪያው እንደነገርኳችሁ እንደ ግለሰብ ነው። አወከር እንደተመቸው፣ ሙከሚል እንደተመቸው፣ አዲስ እንደተመቻት የምንረዳውም ምንም ነገር የምናደርገው ከራሳችን ፍላጎት አንጻር። ሁለተኛው ግሩፖች ደግሞ አይ ይሄ ፐርሰናል ኢጎይዝም መጥፎ ነው፣ አንድ ላይ እንደ ዩኒቨርስ ነው የምናስበው። ከዛስ ለአብዛኛው ሰው ጥቅም የሚያስገኝ ነገር ከሆነ እንሰራዋለን አሉ። በእነሱ አይዲዮሎጂና አስተሳሰብ መሰረት 6 ሰዎች ሐኪም ቤት ገቡ ልበላችሁ። ይሄን ምሳሌ አዳምጡ። 6 ሰዎች ሐኪም ቤት ገቡ። 6ቱ ሰዎች ሐኪም ቤት ሲገቡ
አንዱ ግለሰብ ለምሳሌ ጆሮውን የታመመው ልበላችሁ፣ ጆሮ ወይ ኖርማሊ በቃ ቀላል ራስ ምታት ምናምን የሆነ የሚታከም ነገር። አምስቱ ሰዎች ግን አንደኛው ኩላሊት ይፈልጋል፣ አንደኛው አይን ይፈልጋል፣ ልብም ቀዶ ጥገና ይደረጋል። አንደኛው ልብ ቀዶ ጥገና ይፈልጋል፣ አንደኛው ደም ይፈልጋል፣ አንደኛው ደግሞ በቃ አንደኛውን ኩላሊት ይፈልጋል ብለን እንያዘው። አምስቱ ሰዎች በእነሱ አስተሳሰብ መሰረት አብዛኛውን ማስደሰት ስላለብን ይሄን ሰውዬ ገለን የዚህን ሰውዬ አይኑ ምናምን ለአምስቱ ሰው እንሰጥና አምስቱን ሰው ማስደሰት ይበልጣል ብለው ያስባሉ። ወላሂ አስተምሮ ደረጃ ያለ እንትን አላችሁት። የዚህን ሰው ይሄን ሰውዬ እንገለውና አንድ ሰው ምንም ችግር የለውም፣ አንዱን ሰው ገለን አምስት ሰው እናስደስታለን የሚል አስተሳሰብ ማለት። ኧረ ውኪ ምንድነው አለ። እንደዚህ አይነት ነገር ላለማዳመጥ ከሆነም አትምጡ እዚህ ቤት። እዚህ ቤት እንደዚህ አይነት ነገር ነው የምናነሳው። ሀሳቤን አላገኘሁትም ማለት ነው። በቃ ልትወው መሰለኝ። አይ ዋናው ታች ያሉት ሊረዱት ይገባል። ይሄ ደግሞ በደንብ አዳምጦ እያንዳንዱ ነገር ከእስልምና አንጻር ነው የምናየው። ይሄ ደግሞ እንደ ሶሻሊስት የሚያስቡ ሰዎች አስተምረው ነው። እስልምና ደግሞ መሀል ላይ መጣ። ሸሪዓ ሲያወጣ እስልምና ምን አለ? ማንኛውም ትዕዛዝ ሲወጣ አንድ ሰው በግሉ የራሱን ሀብት ማካበት አለበት። ራሱን ሲጠቅም ሌላውን መጉዳት የለበትም። ራሴን ብቻ ላሳድግ ደግሞ አይልም። ሞራሊ ደግሞ ሌላን ሰው የመርዳት ግዴታ አለበት፣ ዘካ ግዴታ አለበት ብሎ አስቀምጥ። ሱብሃንአላህ። የተሟላ ህግ አይደል ያለ? የተሟላ ሸሪዓ አይደል ያለ? ዝንጥ ያለ ሸሪዓ ማለት ነው። ጥርት ያለ ሸሪዓ። ብቻህን ሀብታም መሆን ትችላለህ፣ ሌላን ሰው ግን ትረዳለህ። የምንድነው ግዴታ? የሞራል ግዴታ፣ ወደህ ፈቅደህ የምትረዳው ማለት ነው። የእስልምናን ውበት የምትረዱት የሌላውን ሃይማኖት አስተምሮ ጥላሸትና መጥፎነት ነው የምትረዱት። ሁለተኛ ምሳሌ ልጨምርላችሁ። ምናልባት ያልተገለጠላችሁ ፖይንት ያላነሳሁት ስለ ውሸት ምናምን ኮሜንት አይቼ ነበር። የውሸት ፖይንቱን እኮ ዘጋ ነው እኮ ካነሳናቸው ፖይንቶች ቀላሉ ነው የውሸት ፖይንት ነው። የውሸት ፖይንቱ ነው እዚህ ድረስ ያመጣል። ሁለተኛው ምሳሌ አንድ ሴት በእስልምና ማግባት ያለባት እድሜ ከስንት ዓመት ጀምሮ ነው ስንል በእስልምና አንድ ሴት ለአቅመ ሔዋን ከደረሰች ማግባት አለባት። ለአቅመ ሔዋን ከደረሰች እሺ፣ አቅመ ሔዋን እድሜ መድረሻ ስንት ዓመት ነው? እንደ ሀገራችን ሊያዝላችሁ እና ዝም ብላችሁ አዳምጡ። አንድ ሴት ስንት ዓመት እናድርገው? 20 ዓመት እናድርገው። 20 ዓመት እንበል። እንደ ሀገራችን በነገራችን ላይ አቡኪ 12 ነው። እሱማ የእንትን ነው የእንትን አካባቢ ክልል ነው። እኔ አጠቃላይ አካታች ላድርገውና በቃ 20 ይሁንና አዳምጡኝ። 20 ይሁንና እንደ 20 አድርገን ስንይዘው እስልምና ምን አለ መሰላችሁ? አንድ ሴት ለአቅመ ሔዋን ከደረሰች ትጋባለ ወይ 20 ሚል 12 እናድርገው። ተውቆይ አሁን እስልምና በ12 ዓመት ማግባት ይፈቅዳል አለ ተብሎን እናስብና 12 ዓመት ነው እንበል። 20 በጣም እንትን አልኩት። እስከዛ ይሄን ህግ ይቃወማሉ። አሜሪካ፣ ሜክሲኮ፣ ኮሎምቢያ አንዲት ሴት ማግባት ያለባት እድሜ በስንት ነው ታውቃላችሁ? በ18 ዓመቷ። ከ18 ዓመት ጀምሮ ማግባት ትጀምራለች። በጣም የሚያስደነግጥ ነገር ግን ልንገራችሁ። አንዲት ሴት ዝሙት ግን መስራት ከ12 ዓመት ጀምሮ ትችላለች። እያዳመጣችሁ ነው? ከ12 አሁን ሪፈር ማድረግ ትችላላችሁ። በሜክሲኮ ህግ፣ በኮሎምቢያ ህግ፣ ኢቨን በአሜሪካ ህግ አንድ ሴት ከ12 ዓመት ጀምሮ ዝሙት መስራት ትችላለች። ማንም አይጠይቃትም። ፍሪሊ መስራት ትችላለች። የምታገባው ግን በስንት ዓመቷ ነው? በ18 ዓመቷ። ለምን? ምክንያቱም በጋብቻ ውስጥ ያለውን እስልምና ጋብቻን ያበረታታል። በጋብቻ ውስጥ ያለውን የእስልምናን አስተምሮ እነሱ ምን ያደርጉታል? አይ ጋብቻ እንደዚህ አይሆንም፣ ተዋት፣ እስከዛ በደንብ ተስራ። ለምን? ለማስታወቂያ ታግዘናለች፣ የተለያየ ነገር እንድንሰራ ታግዘናለች፣ እንደ ኢንስቶልመንት እንጠቀማታለን። ከዛ ከፈለገች በ20 ዓመታት ታገባለች፣ ካልፈለገች አታገባ። ስለ ህዝብ ስለማይጨነቁ ማለት ነው። ከዛ ይመጡና እስልምና ህፃን ልጅ ማግባትን ፈቅዷል። ኧረ ተው እንጂ ህጉ እንደዚህ ነው። ባይዘው በ12 ዓመት ጀምሮ አንድ ሴት የፈለገችው ማድረግ ትችላለች። ስለዚህ ያንን ስታዩ የእስልምናን ውበት ታያላችሁ። እስልምና ደግሞ ምን አለ?
አንዲት ሴትን አንድ ሰው ለማግባት ስንት ሸርጦች አስቀመጠ? ወደ 6 ሸርጦች አስቀመጠ። 3ቱን ብቻ ልንገራችሁና 3ቱን ጨርሰን አይ እስልምና ተሳስቷል ካላችሁኝ ያቆማሉ። 3ቱ ብቻ። የመጀመሪያው ፖይንት አንድ ሴት ለመጋባት ቢክር የሆነች ሴት ለመጋባት ፍቃድ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ላ ተዘወጁል ቢክር ኢላ ባዕድ ኢስቲእዛኒሃ፣ ፍቃዷ ሳትጠየቅ አንድ ሴት አትጋባም አሉ። ሶ አንድ ሴት በዚህ አስተምሮ መሰረት ለማጋባት ስንደርስ ምን መሆን መቻል አለባት? ፍቃድ የምታቀና ፍቃድ አይ አልፈቅድም ወይ ፈቅዳለሁ ማለት ደረጃ መድረስ መቻል አለባት ማለት ነው። የመጀመሪያው ፖይንት። ሁለተኛው በደንብ አዳምጡ። ሁለተኛው አንዲት ሴት ለማግባት ይሄ እንትን ምናምን አይገናኝም። እሺ ይሄ እድሜ ምናምን አይደለም። እድሜ ጨዋታ ነው። እድሜ ጨዋታ ነው። በ5 ዓመት 2 ልጅ ያላት አለች ሊና መዲና የምትባል በታሪክ የምትታወቅ በ5 ዓመት 2 ልጅ አላት። ዘምጣል በ5 ዓመት 2 ልጆች አላት። ከዛ ውጭ በጣም በታሪክ በጣም ብዙ አለ። ሁለተኛ አንዲት ሴት ለማጋባት እንደውም ሁሉንም ህጎች ልጣለውና በጣም የሚገርመውና ውብ የሆነውን ህግ ልንገራችሁ። ሻፊዒዮች የሻፊዒ መዝሀብ ማለት ነው በእድሜ ለጋ የሆኑ ልጆችን አሁን ማስተውሉ ህጻናት ሳይሆን በእድሜ ለጋ የሆኑ ልጆችን ማጋባት ይችላል አሉ። የሚቻለው ማጋባትና እንትን ማጨት ማለት ነው። ማጨት ታውቃላችሁ? ማጨት ይቻላል አሉ። ሲቻል ግን አሉ ሊያጫት የሚገባው አባቷ ውጪ ማንም ሊያጫት አይገባም አሉ። ለምን ሲባሉ አንተ ከአባቷ በላይ ጠንቋይ ነን፣ ከአባቷ በላይ የምታውቀው ህጉ። አንዲት ሴት አንዲት ልጅን ከአባቷ በላይ ሊጨነቅለት የሚችል ሰው አለ ብሎ ይነግረኛል? ኔቨር። እርሷ ፈቅዳ ከዛ የአባቷን ፍቃድ ያስፈቅድልናል። ከዛ ሶስተኛውን ደግሞ ላንሳላችሁ። ግልጽ ማድረግ መቻል አለባቸው። ጋብቻ ግልጽ መደረግ አለበት። እንደ እስልምና አስተምሮ ትንሽም ነገር አብልቶ ምን ብሎ ምናምን ግልጽ ማድረግ አለ። ግልጽ ማድረግ ለምንድን ነው የተፈለገው? መፎካከሪያ ነው? አሁን እንደምናውቀው አይደለም። ግልጽ ማድረግ እኮ የሰራው ስራ ሼም ማያስይዝ ስራ ነው ማለት ነው። እንዴ እኔ ህፃን ልጅ አግብቼ ትልቅ ድግስ ደግሼ እንትን እላለሁ እንዴ? ፕሮግራም አዘጋጃለሁ እንዴ? who dare do that? ማን ይሰራል ያንን? ስለዚህ እንደ ማህበረሰብ እንዴት ከእንትኑ ጋር እንደሚሄድ ነው። ያኔ ከ1400 ዓመት በፊት የነበረ ድንጋጌ አሁን ድረስ ሳይጨመርበት ሳይቀነስበት ሳይደለስ እንትን ሳይሰረዝ አሁንም ተጠቃሚ ይሆናል። እንጠቀምበታለን የእስልምና ህግ። ገና ደግሞ ወደፊት አሁን ለምሳሌ ወደፊት ዓለም እስከሚቆይበት ድረስ ይሄ ህግ ይሰራል። ነገር ግን በእድሜ ብንለካው ያኔ ለምሳሌ አሜሪካ ከስንት ዓመት በፊት ህጓ አንዲት ሴት የምታገባው ከ8 ዓመት ጀምሮ ነበር። በየጊዜው እየተሻሻለ ነው የመጣው። አላህ ሱብሓነሁ ወተዓላ ግን ልክ እንደተናገረው ይሄ ቁርአን ላይ ምን አላለም? ይሄ ቁርአን ላይ ለእናንተ ህይወት የሚሆን ነገር አለ። ህይወት የሚሆነውን ነገር እናንተ ፈልጋችሁ ማግኘት ነው። አንዱ ከህይወት ከሚሆነ ነገር ምንድነው? እያንዳንዱ ህግጋቶች በማንኛውም ሰዓት በማንኛውም ጊዜ ሳይለወጡ ሳይደለዙ ለማንኛውም ማህበረሰብ ለማንኛውም ሰው መስራት የሚችሉ ንጹህ የሆኑ ህግጋቶች ናቸው። ይህንን መረዳት ለእስልምና ውበት ለእስልምና ያለውን አስተዋጽኦ ያለውን ክብር እንድንገነዘብ ያደርገናል። የዛሬውን ሐሳባችንን ጠቅለል አድርጌ ሳነሳው የዛሬው ሐሳባችንን በአንድ ኮር ፖይንት ስናነሳው በእስልምና ህግ መሰረት አንድ ነገር አለ። ኢዛ ለም ተስተህ እስናዕ ማ ሽእት፣ ካላፈርክ የፈለከውን ስራ አለቅ። ካላፈርክ የፈለከውን ስራ አለ። ካላፈርክ ሼም ካልያዘህ ካልደበረህ ትሳደባለህ፣ ዘን ኮንሲኩዌንሱን ትይዛለህ። ካልደበረህ ትሰርቃለህ፣ ዘን ኮንሲኩዌንሱን ትይዛለህ። በተመሳሳይ ደረጃ ማለት ነው። ስለዚህ አይ ቲንክ ረጅም ዓመት ስለሄድን እውነት ነው። አረ በጣም ሀቢቢ እንዲህ በ5 ዓመት 2 ልጅ ወልዳለች። ሊና መዲና ትባላለች። ማን ነበረ የመጀመሪያ ማን ነው? ጌራርዶ ይሁን ጁኒዮር የሚባል ልጅ ይመስለኛል። የመጀመሪያ ልጇ እንትን ስትል ሊና መዲና ትባላለች። የመጀመሪያ ልጇን ወለደች። ከዛ ዘን እንደዛው
ኢቨን ፎቶዋ ምናምን አለ እና መመልከት ትችላላችሁ። ሪፈር ምናምን አድርጋችሁ መመልከት ትችላላችሁ ኢንሻአላህ። እኔ እዚህ ጋር ላብቃና እዚህ ጋር ሉታ